ከያሬዳዊ ዜማ ትምህርታችን፣ ከቀኖናዊ በዓላት አከባበር ስርዓታችን፣ ከክርስቲያናዊ አለባበስና አኗኗራችን፣ ከመንፈሳዊ ማንነታችን እንዳንወጣ ማንም እንደፈለገው የቤተ ክርስቲያንን ማዕከላዊና ቀኖናዊ አሰራር ባልጠበቀ መንገድ የራሱ ቀኖና ፈጣሪ እንዳይሆን ልንጠነቀቅ ይገባል። መልካም አድርገን የሰራናቸውን እያጠናከር ስህተቶች ካሉ ደግሞ በጋራ በማረም ለትውልድ የሚቆይ ታሪክ ልንጽፍ የምንችለው ከኛ በማይጠበቅ ሁኔታ በስድብ በመነቃቀፍና በመጠላለፍ ሳይሆን በመናበብ፣ በመከባበር፣ በመፈቃቀርና በመረዳዳት ሊሆን ይገባል። የሰለጠኑ ማህበረሰቦችና የእምነት ሰዎች በተለይም ክርስቲያኖች ችግሮችን የሚፈቱበት መንገድ ሰውን በሚያረክስ ስድብ፣ በጠብና በጥላቻ ሳይሆን ፍቅርንና አንድነትን የሚያጸና ውይይትና መደማመጥ፣ ይልቁንም እንዲህ አይነቱን የምስጋና ስርዓት የሰላምና የአንድነት በዓል ስናከብር ፍጹም መንፈሳዊነትን ተላብሶ ልብን በቃለ እግዚአብሔር መልቶ ከአለባበስ ጀምሮ የቤተ ክርስቲያን ስርዓት ጠብቆ